ምን ጊዜም ቢሆን በክርክር ሳይሆን በድርጊቶች አሸንፍ። ሰላም ቤተሰብ፣ ይህ ዩኒስቲው ነው። ለቻናላችን አዲስ ሆናችሁ ላይክ እና ሰብስክራይብ በማድረግ ጀምሩ። አንደኛው ምን ጊዜም ቢሆን በክርክር ሳይሆን በድርጊቶች አሸንፍ። በክርክር የተገኘ ነው ብለህ የምታስብ ማንኛውም ጊዜ አይደል። በእውነቱ የፕሪቪሌጅ ወይም በብዙ እልቂትና ኪሳራ የተገኘ ድል ነው። የምትነዛው ቂምና መጥፎ ስሜት በአንተ ቃላት፣ አስተያየት የሚመጡ ጊዜያዊ ለውጦች የበለጠ ጠንካራና ረጅም ውጤት አላቸው። ቃላት ሳትናገር በድርጊቶች ብቻ ሌሎች ካንተ ጋር እንዲስማሙ ማድረግ የበለጠ ኃይል ነው። በተግባር አሳይ፣ በቃላት አታብራ። ሁለተኛ፣ ኢንፌክሽን ወይም ደስተኛ ያልሆኑና እድለቢሶች ከዙሪያ አስወግድ። በሌላ ሰው ሰቆቃ አንተም ልትሞት ትችላለህ። ስሜታዊ ሁኔታዎች እንደ በሽታ ተላላፊ ናቸው። አንተ የሚሰጥ ሰው እየረዳህ እንደሆነ ሊሰማ ይችላል፣ ነገር ግን የራስ አደጋ ሊሰማ ይችላል። የራስ አደጋ እያጋጋምክ ነው። እድለቢስ ሰዎች አንዳንድ ጊዜ በራሳቸው ላይ መጥፎ ድልን ይስባሉ፣ አንዳንዴ በአንተም ላይ ሊስቡ ይችላሉ። ስለዚህ ከደስተኞች እና ከእድለኞች ጋር ተዛመድ። ሶስተኛ፣ ሌሎች በአንተ ላይ ጥገኛ እንደሚሆኑ ተማር። ነፃነትን ለማስከበር ወይም ለማስጠበቅ ሁልጊዜ ተፈላጊና ተናፋቂ መሆን አለብህ። ሌሎች የበለጠ የአንተ ጥገኛ ሊሆኑ የበለጠ ነፃነት ይኖርሃል። ሰዎች ለደስቶቻቸው ለብልጽግናቸው በአንተ ላይ ጥገኛ አድርጋቸው። ያኔ ምንም የምትፈራው ነገር የለም። ያለ አንተ አጋዥነት ምንም ነገር ማድረግ እንዲችሉ በጭራሽ አታስተምራቸው። አራተኛ፣ ተጎጂህን ትጥቅ ለማስፈታት የተመረጠ ሐቀኝነትና ልግስናን ተጠቀም። አንድ ቅንና የሐቅ እርምጃ በደርዘን የሚቆጠሩ ባለጋሮችን ያሸንፋል። የቅን ልብ ምልክቶች ሐቀኝነትና ለጋስነት በጣም ተጠራጣሪ ሰዎችን እንኳን ማሸነፍ ያስችላል። እንዴት የአንተ የተመረጠ ሐቀኝነት በጦር መሳሪያዎቻቸው ውስጥ ቀዳዳ መክፈት ከቻልክ እንደፈለክ ልታታላቸውና ልትጠቀምባቸው ትችላል። ጊዜውን የጠበቀ አሳሳች ስጦታም ወይም የትራጃን ፈረስ ተመሳሳይ ዓላማ ያገለግላል። አምስተኛ፣ እንደ ጓደኛ ቁም፣ እንደ ሰላይ ስራ። ስለ ተቀናቃኞች ማወቅ ወሳኝ ነው። አንተ ቀዳሚና ወደፊት አንድ እርምጃ የሚወስዱ ጠቃሚ መረጃዎችን ለመሰብሰብ ሰላዮችን ተጠቀም። ሰላይነቱን ራስን ተጫወተው። ማህበራዊ ግንኙነቶች ውስጥ በትህትና የመመርመር ጥበብን ተማር። ሰዎች ድክመቶቻቸውን እና ፍላጎታቸውን እንዲገልጹ ለማድረግ ቀጥተኛ ያልሆነ ጥያቄዎችን ጠይቅ። ለጥበባዊ ስለላ እድል የማይሰጥ ምንም ምክንያት ወይም አጋጣሚ የለም። እና ቤተሰብ እስከዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ላይክ እና ሰብስክራይብ ማድረጉን እንዳይረሱ። ስድስተኛ፣ ጠላትን በአጠቃላይ ደምስስ። ከሙሴ ጀምሮ ሁሉም ታላላቅ መሪዎች የሚፈራ ጠላት ሙሉ በሙሉ መደምሰስ እንዳለበት ያውቃሉ። አንዳንድ ጊዜ ይህንን በከባድ መንገድ ተምሯል። አንድ ፍም ሳይደመሰስ ቢቀርና ቢፈታ ምንም ደብዛዛ ሆኖ ቢሰነብት እሳት በመጨረሻ ይነሳል። በጠቅላላ ጠላትህን ከማጥፋት ይልቅ በግማሽ አጥፍቶ ቀሪውን ለማቀም በመሞከር ብዙ መስዋዕትነት ያስከፍላል። ይህን ጊዜ ጠላትን ያገግማል እናም በቀልን ይፈልጋል። ጠላትህ በአካል ብቻ ሳይሆን በመንፈስም ጨፍልቀው። ሰባተኛ፣ አክብሮትና ክብርን ለመጨመር መቅረትን ተጠቀም። በጣም ውር ዋጋ እንዲወርድ ያደርጋል። አንተም የበለጠ በምትታይበትና በምትሰማበት ወቅት የበለጠ የተለመደ ትሆናል። አስቀድመ በቡድን ውስጥ የምትገኝ ከሆነ በጊዜያዊነት ከቡድኑን በመውጣት ስለ አንተ የበለጠ እንዲወራና የበለጠ እንድትደነቅ ያደርጋል። መቼ እንደምትሄድ መማር አለብህ። እሴትን ለመጨመር ጥረትና ውድ መሆን ያስፈልጋል። ስምንተኛ፣ ሌሎች በተንጠልጣይ ሽብር ውስጥ አቆያቸው። የማይተነበይ ማንነት አዳብር። ሰዎች በሌሎች ሰዎች ድርጊት ውስጥ መተዋወቅን ለማየት የማይጠገብ ፍላጎት ያላቸው የልማድ ፍጥረታት ናቸው። በአንተ ተጋማች እንቅስቃሴ ሌሎች የቁጥጥር ስሜት ይሰጣቸዋል። ጠረጴዛውን አዙሮ ሆን ብለን ሊተነበዩ የማይችሉ ወጥነት ወይም ዓላማ የሌለው የሚመስል ባህሪ ሚዛናቸውን እንዳይጠብቁ ያደርጋቸዋል። እንዲሁም እንቅስቃሴን ለመተንተን ሲሞክሩ ራሳቸው ይደክማሉ። ወደ ንድፍ ሲወሰድ ይህ ስልት ሊያስፈራራና ሊያሸብር ይችላል። ዘጠነኛ፣ ጅልን ለመያዝ ጅላጅል ተጫወት። ከአንተ ከፍታ በታች ለመብረር ደደብ ምሰል። በዚህ ምድር ላይ ከሌላ ሰው የበለጠ የስንፍነት ስሜት እንዲሰማው የሚፈልግ ሰው የለም። ዘዴው ተጎጂን ብልህነት እንዲሰማው ብቻ ማድረግ ነው። ይህም ብልህነት እንዲሰማው ብቻ አይደለም፣ ግን ከአንተ የበለጠ ብልህ እንዲሆን እንዲሰማው ማድረግ ነው። ይህንን አንዴ ካመኑ በኋላ
አንተ ድብቅ ዓላማዎች እንዳሉ በጭራሽ አይጠረጥሩ። 10ኛ ተሸንፎ የመማረክን ዘዴ ተጠቀም። ድክመትን ወደ ኃይል ለውጥ። ደካማ ስትሆን በክብር በጭራሽ አትዋጋ። በምትኩ እጅ መስጠትን ምረጥ። እጅ መስጠት ለማገገም ጊዜ ይሰጣል። ድል አድራጊህን ለማስቆየትና ለማበሳጨት ኃይሉ እስኪደክም ለመጠበቅ ጊዜ ይሰጣል። አንተን በመዋጋት እንዲያሸንፍና እርካታ እንዲያገኝ እድል አትስጠው። መጀመሪያ እጅ ስጥ። በሌላው ቼክ እሱን ለማስቆጣትና ማበሳጨት ትችላለህ። እጅ መስጠትን የኃይል መሳሪያ አድርጉ። እና ቤተሰብ አሪፍ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ይህ ዩኒስ ቲዩብ ነው። ለቻናላችን አዲስ ሆናችሁ ላይክ እና ሰብስክራይብ ያድርጉ።